የሰው ልጅ በህይወት መኖር የሚችለው ሳምባው አየርን ማስገባትና ማስወጣት ሲችል ብቻ ነው። ይህ ማለት በአጭሩ ሳምባው መስራት ሲችል ብቻ ነው ማለታችን ነው። ሳምባችን መስራት የሚችለው ደግሞ የተለየ የጤና እክል ካልገጠመው በስተቀር ወደ ውስጥ የሚያስገባው ንጹህ አየርና የተበከለውንም ወደ ውጭ ማስወጣት ሲችል ብቻ ነው። በተገቢ ሁኔታ አየርን ለማግኘት ደግሞ የተፈጥሮ ሚዛንን መጠበቅ ወይም ደንን መንከባከብ ግድ ይለናል። በየሥርዓተ ማህበሩ የነበሩ የኢትዮጵያ መንግስታትም ለደኑ ዘርፍ የሚሰጡት ትኩረት ሀገሪቱ በምትከተለው የኢኮኖሚ ፖሊሲና ወቅታዊ ዓለም አቀፍ ደን ተኮር አጀንዳዎችን መሰረት አድርጎ ይለዋወጣል። ባለፉት ዓመታት እየተካሄደ ባለው የአረንጓዴ አሻራ ዘመቻ አንጻር በአሁኑ ወቅት በደኑ ዘርፍ የተሻለ መነቃቃት እየታየ ስለመሆኑ መረጃዎች ያሳያሉ። በከፋ ዞንም ህዝቡ በባህላዊ መንገድ ጠብቆ ያቆየው የተፈጥሮ ደንና በውስጡ የሚገኘው ብዝሃ ሕይወት ከውድመት እንዲጠበቅ መንግስትና መንግስታዊ ያልሆኑ ድርጅቶች በሰፊው ሰርተዋል፣ እየሰሩም ይገኛሉ። ከነዚህም ቀደም ሲል ፋርማ አፍሪካ፣ አሁን ላይ ደግሞ ናቡ የተሰኙ መንግስታዊ ያልሆኑ ድርጅቶች ከመንግስት ጋር በመቀናጀት ያከናወኑት ተግባር በዋናነት ይጠቀሳል። ክቡራን የፕሮግራማችን ታዳሚዎች በቅርቡ የብዝሃ ሕይወት ጥበቃና እንክብካቤ ሥራ ያለበትን ደረጃ እንዲሁም ቀጣይ ተግባራትን ማከናወን ይቻል ዘንድ መሰረት ለመጣል በቦንጋ ከተማ የክልሉ የዘርፉ አመራሮችና ተመራማሪዎች እንዲሁም ሌሎች ባለድርሻ አካላት በተገኙበት ምክክር ተደርጓል። ይህንኑ መድረክ ተከታትለን ያሰናዳነውን ፕሮግራም ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የተፈጥሮ ደንን የመንከባከብና በወደመው ምትክ የማልማት ሥራ ትኩረት ተሰጥቶት እየተሰራበት ነው። የክልሉ ህዝብ መንፈሳዊና ባህላዊ እሴቶቹን አዛምዶ የተፈጥሮ ሀብቱን ጠብቆ ያቆየ ስለመሆኑ የዘርፉ አመራሮችና ባለሙያዎች በዚህ መድረክ ገልጸዋል። ሁለት የተፈጥሮ ጥብቅ ደኖችን ከፋ ባዮስፈርና ሸካ ባዮስፈርን ለዓለም በቅርስነት በማበርከት በዩኔስኮ ማስመዝገብ የቻለ አካባቢ ነው። እነዚህ የተፈጥሮ ደኖች ከተመዘገቡ በኋላ በማህበረሰቡ በመንግስትና በአካባቢው ባሉ መንግስታዊ ባልሆኑ የተለያዩ ድርጅቶች ክትትል እየተደረገባቸው የቆየ ቢሆንም በኃላፊነትና በተጠያቂነት ማስተዳደር የሚችል መዋቅር ሳይኖራቸው እስካሁን ቆይቷል። እነዚህ የዓለም ሀብቶች ከተመዘገቡበት ጊዜ ጀምሮ ወቅታዊ የይዞታ ግምገማ አሁናዊ ይዞታ ግምገማ እየተደረገ ለሚመለከተው አካል ሪፖርት መደረግ የሚገባው ቢሆንም በተለያዩ ወቅታዊ እና አስቸጋሪ ምክንያቶች ሳይሳካ ቀርቶ በወቅቱ ፈቃዳቸውን ማደስ ከዩኔስኮ ማደስ አልቻልንም። በዚህም የከፋ ባዮስፈር ለ3 ዓመታት ሸካ ባዮስፈርም ከ1 ዓመት ላለፈ ጊዜ በዩኔስኮ መመዝገብና መታደስ የነበረበት ፈቃዱ ሳይታደስ ዘግይቷል። የሁላችን ሀብት የሆነው አባቶቻችን ጠብቆ ያቆዩት ይዞታውን ጠብቆ መቆየት እንዲችልና የዓለም ቅርስነት ክብሩንም እንደተጠበቀ ታሪካዊ ይዘቱን አስጠብቀን መቆየት እንድንችል እኛ እዚህ ያለን ታሪካዊና ሰብአዊ አደራችንን የምንወጣበት ጊዜ ደርሰው እነሆ ዛሬ በአንድ አዳራሽ ውስጥ ተገናኝተናል። እንግዲህ ባዮስፌር ሪዘርቭ የሚለው ጽንሰ ሐሳብ ምናልባት ለከፋዎች የተለመደ ነው ብዬ ወስዳለሁ። በአሁኑ ጊዜ አብዛኛው ኢትዮጵያዊ ግን ገና በጆሮውም አልሰማው ባዮስፌር ሪዘርቭ ማለት
በምሁራን ደረጃ ራሱ በደንብ ጽንሰ ሀሳቡ እየሰደደ የመጣው ካለፉት 3 እና 4 ዓመታት በፊት ነው። እዚህ ግን ባዮስፌር ሪዘርቭ የተመሰረተው እንግዲህ ወደ 12 ዓመት ገደማ እየሆነው ነው። ረዘም ያለ ጊዜ ሆኖታል ማለት ነው። ከፋ አንደኛ ነው። ቅድም ሲናገሩ የቡና መገኛ ነው ብለዋል። የባዮስፌር ሪዘርቭም መነሻና መጀመሪያ ነው፣ ያው የታወቀ ነው። ስለዚህ ከፋ አለ፣ በመቀጠል ያዩ አለ፣ ከዛ ሸካ አለ፣ ከዛ ጣና ባዮስፌር ሪዘርቭ አለ፣ ከዛ የማጃንግ ባዮስፌር ሪዘርቭ አለ። እንደምታዩት አራቱ ደንን መሰረት ያደረጉ ናቸው፣ ጣና ሲቀር ማለት ነው። አሁን ደግሞ ደረስኩ እያለ ያለ ባዮስፌር ሪዘርቭ አለ። እሱም የአኝዋ ባዮስፌር ሪዘርቭ ነው። ትላንትና ጠዋት የጋምቤላ ብሔራዊ ክልል ካቢኔ የባዮስፌር ሪዘርቭ የኖሚኔሽን ወይም የመስረታ ሰነድ አለ። እሱ ጥናቱ ተጠንቶ የቀረበውን ጥያቄ ተወያይቶ በሙሉ ድምፅ አጽድቆታል። በጣም ደስ ብሎናል። አንድ ጊዜ በደስታችሁ እንድትገልጹልን። ደን አስተዳደር ወይም የደን ጥበቃ ስርዓቱ በከፋ እንዴት ነው የቆዩ? አሁንም እንዴት ነው ሄደ ያለው የሚሉን አንዳንድ ነገሮችን እንዴ ሃይራርኪ ያለው ይሄ አንዱ የተተካ አይመጣርንም፣ ግን በመተካትና አብሮ ኢንተግሬት በማድረግ ሂደት የመጡ ናቸው። መጀመሪያ ላይ በባህላዊ መንገድ ላይ በባህላዊ እውቀትና በባህላዊ መንገድ ኢንዲጂነስ ኖውሌጅ እና ትራዲሽናል ኖውሌጅ በምንለው ደኑ ተጠብቆ ቆይቶ ረጅም ጊዜ ቅድም እዚህ ፊታችሁ ወጥቶ የመረቁ አባቶች የከፋ ምክራቸው ከዩኒፊኬሽን በፊት የአሁኑን የኢትዮጵያ ሚኒስትሮች ምክር ቤትን ቢተካ የምክራቸው አባላት ያሉበት አንዱ ደንን የሚያስተዳድር ነው። ዘመን መለወጫ ማሽከረር አብሮ ሲከበር አንዱ ስራ ሲገመገም አካባቢ ያለው የደን የዱር እንስሳት እንቅስቃሴ ጤንነት ተጠይቆ አንዱ የግምገማ መስፈርት ነው። ለዛ የተሾመ ሰው ካልሰራ ተገምግሞ የሚወርድበት ነው። በኋላ እንደ ጋሻ ሰፋም አስተያየት የሚሰጡበት ነው። ይሄ አንደኛው ስርዓት ነው። እዚያ አካባቢ ደን እንዲቆያሉ። ሌላኛው ደኑና ህብረተሰቡ በተለያየ መንገድ የተቆራኘ ነው። ጎዶ ብሎ ደጆ ብሎ ጎዶ የሚባለው ለምሳሌ እዚህ መካከለኛው የከፋ ዞን ወረዳዎች አካባቢ ላይ ደን ውስጥ ያለውን የደን ውጤትና ደን ግንድ ያልሆኑ ውጤቶችን ለመጠቀም ቴኒር ሲስተም አለ። ከቅድመ አያቶቹ ይሄ የአቶ እንትና ክላን ነው ከተባለ ሌላ ሰው ገብቶ አደጋ ይቆርጥን፣ ዛፍ አይጥልም፣ ቀፎ አይሰቅልም። ስለዚህ ይሄ ጎዶ በሚባለው ውስጥ ላይ የራሱ የሚያስተላልፉበት ስርዓት አለ። ቡና ለመልቀም ቀፎ ለመስቀል በዚህ ስርዓት የቆየ ነው። ወደ ደጋ ወደ ሸካ ድንበር ወደ ሳይለም ነገሻ ስንል ኮቦ የምንለው ስርዓት አለ። ይሄ ቴኒር ሲስተም ነው። ማንም ገብቶ ሌጋል በዚህ በመንግስት ህግ አሁን ባዮስፌር በኋላ ባዮስፌር ለስማታለን ይሄን ሌጋላይዝ አድርጎ ነው ባዮስፌር የመጣው። ሌላኛው የታንክስ ጊቪንግ ወይም ሳከር ሳይት የምንላቸው ናቸው። ደጆ የሚባለው በከፋ ባህል ደጆ የሚባለው በአመት እሸት ሲገባ በቆሎ፣ ጤፍ ወይ ቡና ሊለቅሙ ሲሉ ተሰብስቦ ለምስጋና የሚገቡበት ይሄን እህል ስላደረስከን ብሎ ምስጋና የሚያቀርቡበት ስርዓት አለ። ለዛ ተብሎ የተወሰነ ደን ላይ አይገባም ሰው ዝም ብሎ ማንም ከዛም ዛፎችን አይቆርጥም። ሌሎቹ ቅድም ባልኳቸው በጎዶና በኮቦ ስርዓት ሰው ደንን እየተጠቀመ አብሮ የቆየበት ስርዓት ነው። የከፋ ማህበረሰብ የከፋ ህዝብ ይታወቃል። ተፈጥሮ ጋር አብሮ ተቀናጅቶ የመኖር ባህሉ እጅግ ጠንካራ ከመሆኑ ጋር ተያይዞ የደን ሀብትንና በደን ውስጥ የሚኖሩ ብዝሃ ህይወቶችን ጠብቆ ያቆየ ማህበረሰብ ነው። ባህሉ ጠባቂ የመሆኑ ጉዳይ መጠቀምን አጥፍቶ የመጠቀም ሳይሆን ጠብቆ ትውልድን ባሰበ እሳቤ የሚጠበቅ ማህበረሰብ ከመሆኑ ጋር ተያይዞ ሲጠብቅ የነበረው ሀብት እንደ ከፋ ባዮ ሪዘርቭ በኢትዮጵያ ደረጃ 5 ከተመዘገቡ ባዮስፌር ሪዘርቮች አንዱ የሆነው የከፋ ባዮስፌር ሪዘርቭ ከተመዘገበ በኋላ በዩኔስኮ ጊዜ ጠብቆ የሚደረገው መልሶ ማጥናት ወይም ፔሪዮዲካል ሪቪው ተብሎ የተቀመጠውን ጊዜ ጠብቆ የሚጠናበት ማስጀመሪያ ቀን ወይም ፕሮግራም ነው ዛሬ እየተከናወነ ያለው ማለት ነው። እነኚህን የተፈጥሮ ጸጋዎችን ጠብቆ በማቆየትና ለትውልድ ለማሸጋገር ከመንግስትና መንግስታዊ ካልሆኑ ድርጅቶች ጋር በመሆን እየተሰራ መሆኑንም ያነሳሉ። ቡና መገኛ እንደመሆኑ መጠን ቡናን ተንከባክበው ህብረተሰቡ እንዲጠቀም ከማድረግ አኳያ
ከደን ውጭ ያሉትን የተፈጥሮ ፕሮዳክቶችን እንዲጠቀም ከማድረግ አንጻር ባዮ ሪዘርቭ ብዙ ስራዎችን ከናቡ ኢትዮጵያ ጋር በመቀናጀት በርካታ ስራዎችን ሰርቶ ዛሬ ላይ በደረስንበት ሁኔታ የደረሰበት ሁኔታ አለ። በዚህ አጋጣሚ እንደ መንግስትም በርካታ ኢኒሼቲቮች አሉ። በተለይ አረንጓዴ አሻራን የማልማት ሁኔታ እንዳገርም ተጥሎ እኛም እንደ ዞን መንግስት እነዚህ ኢኒሼቲቮችን በተለየ ሁኔታ ቅድም ካልኩት አንጻር ደናችን ጠብቀን ለትውልድ ማስተላለፍ ታሪካዊ ግዴታም ስላለብን በርከት ያሉ ስራዎችን እየሰራን እንገኛለን። ቅርብ ጊዜም በክልሉ ደንና ጥበቃ ቢሮ ከተደራጀ በኋላም ከኛ ጋር በቅርበት እያንዳንዱ ቀበሌ ላይ ወርዶ እያንዳንዱ መንደር ላይ ወርዶ እያንዳንዱን ተግባራትን በተለይ የኑሮ ማሻሻያ ተግባር እንዴት ይህን ደን ዘላቂ እናደርጋለን ከሚል ስሜት በመነሳት በርካታ ስራዎችን እየሰሩ ይገኛሉ። በዚህ አጋጣሚ የተለያዩ ፕሮጀክቶች ደግሞ በጣም ወሳኝ ናቸው። ከመንግስት ጎን ሆኖ የተለያዩ ድጋፎችን ከማድረግ አንጻር ሬድ ፕላስ ሌሎች ፕሮጀክቶችም የሚያደርጉት ነገር በቀላል የሚወሰድ አይደለም። ይሄም ተጠናክሮ መቀጠል ያለበት እንደሆነ ሊወሰድ ይገባል። እንደ ከፋ ዞን ከ7600 በላይ የባዮስፌር አካል የሆነ ሀብት በውስጡ ያለው ብዙ ህይወቶችን ይዞ የተመዘገበበት ሁኔታ ነው ያለው። ይህ እንግዲህ በሶስት ደረጃ የሚታይ ነው። ጥቅጥቅ የሆኑ የደን ሀብትና ከዛ ጋር ተያይዞ የሚታይ አለ። በእነዚሁም ተጠብቆ የሚኖር ግን መልሶ ማልባት ላይ የሚሆን የመጀመሪያው ኮርስ ይባል ቀጥሎ ያለው በፈር ተብሎ በሚጠራ ውስጥ የሚካተት ነው። ሌላኛው የልማት ቀጠና ተብሎ ወይም ትራንዚሽናል ዞን ተብሎ የሚታሰብ ነው። እነኚህ ሶስቱን የያዘ ነው። እነኚህ ሶስቱ ውስጥ ባዮስፌር ሪዘርቭ ከፋ ባዮስፌር ሪዘርቭ ከተመዘገበ በኋላ በየ10 ዓመት ቆይታ እንደ ዩኔስኮ መነሻ ሁኔታ ጥናት ሊደረግ ይገባል የሚል ስለተቀመጠ ያንን መሰረት አድርጎ የሚጠና ጥናት ነው ማለት ነው። ጥናቱ እንግዲህ ባዮስፌር ሪዘርቭ የሚያስፈልገውን መነሻ መስፈርቶች አሟልቶ ከተመዘገበ በኋላ የአያያዝ ወይም የእንክብካቤ እቅድ አቅዶ ነው ባዮስፌር ሪዘርቭ ማኔጅመንት ፕላን የሚባለው አቅዶ የገባ እንቅስቃሴ ውስጥ እስካሁን ባለው ሁኔታ የማልማት የመጠበቅ ስራዎች በምን ያህል መንገድ ተሰርቷል የሚለው በአንድ በኩል ይጠናል ማለት ነው። ያሉ ለውጦች ተጠንቶ መልካም ነገሮች እንዲቀጥሉ ዩኔስኮ ከእንደገና ያንን ጥናት መሰረት አድርጎ የእውቅና ወይም ህጋዊ እውቅናው እስካሁን የተሰጠውን ህጋዊ እውቅና መልሶ የሚያድስበት ስራ የሚሰራበት ነው ማለት ነው። የጄኔቲክ ሀብቶች ለምሳሌ የከፋ ጫካ ቡና ዝርያ ሳይቀላቀል ሳይመነጠር የደን ዝርያዎች የዛፍ ዝርያዎች እንዲጠበቁ ያስቻለበት ሁኔታ ስላለ ይሄ አንዱን ስንወስድ ነው እንዳጠቃላይ በዚህ ደረጃ እጅግ ጠቀሜታ ውጤት አለው ብለን እንወስዳለን። የመጀመሪያው ይሄ ነው። ከዛ ውጪ እንደ ሀገር የባዮስፌር ሪዘርቭ ግንዛቤ ዳብሯል። መዳበር ብቻ አይደለም፣ በርካታ የተከናወኑ ስራዎች አሉ። ይሄም አንዱ የተደረገው ጉዳይ ምንድነው? የባዮስፌር ሪዘርቮችን ስራ በአንድ ተቋም በአንድ ግለሰብ ማከናወን አይቻልም። ባለድርሻ አካላት በሙሉ መሳተፍ መገኘት ያለባቸው በመሆኑ የባዮስፌር ሪዘርቭ ኔትወርክ የሚባል ተቋቁሞ በሀገራችን 6 ዓመታዊ ጉባኤዎችን አካሂዷል። ይሄ የቦንጋ ዩኒቨርሲቲም የሚዛን ቴፒ ዩኒቨርሲቲም አባላት ናቸው። ይሄ እንደ ትልቅ ነው የምንወስደው፣ ግንዛቤው እስከ ተማሪዎች ድረስ እንዲወርድ ማለት ነው። ሁለተኛ እነዚህ ባዮስፌር ሪዘርቮች ሲቋቋሙ የህግ ማዕቀፍ ያልነበረ በመሆኑ የረቂቅ የፖሊሲ ሰነድ ተዘጋጅቷል። ወደፊት የሚጸድቅ ይሆናልና ይሄም ከስኬቶቹ አንዱ ነው፣ በጣም የምንኮራበት ማለት ነው። ህዝቡ ደኑን ጠብቆ ባቆየው ልክ ከዘርፉ ማግኘት ያለበትን ጥቅም አላገኘም። ይህም ለወደፊቱ ኑሮውን በደኑ ላይ ጥገኛ አድርጎ ለሚኖረው ማህበረሰብ ፈተናን ደቅኗል። የከፋ አርሶ አደሮችም እንደሚጠይቁት ሌላም አካባቢ ብዝሃ ሕይወትን ለዘመናት ተንከባክበው ያቆዩት እንደሚናገሩት እንደሚያነሱት ኦኬ ይሄንን ሀብት ጠብቀናል፣ ልጆቻቸው ቁጥራቸው እየበዛ ነው፣ ኑሮ እየተወደደ ነው፣ እኛ ምን ያህል ተጠቀምን ወይስ እኛ ብቻ ነን የዕዳው ተሸካሚ የአገር ለሚለው ጥያቄ መስጠት ይፈልጋል። ይሄ ደግሞ ምንድነው? ፍትሃዊ የጥቅም ተጋሪነት ሶስተኛው ዓላማችን ነው።
ስለዚህ ይህን ማሳካት የኛ ተቋም ኃላፊነት ስለሆነ በዛ አግባብ ስለምንሰራ የባዮስፊር ሪዘርቮች ጉዳይ በከፍተኛ ሁኔታ ይመለከተናል። ከዛ ውጪ በመንግስት በተሰጠን ኃላፊነት መሰረት የባዮስፊር ሪዘርቭ ስራዎችን እንድንመራ እንድናስተባብር ኃላፊነት ተሰጥቶናል። ትላንትም ሰርተናል፣ ዛሬም እንሰራለን። ይህንን ነገም የምንሰራ እንደሆነ በዚህ አጋጣሚ ቃል ለመግባት እወዳለሁ። የስራ አጥ ወጣቶች ቁጥር መበራከት እና ሌሎችም በርካታ ምክንያቶች ማህበረሰቡ በኢኮኖሚ ተጠቃሚ ባልሆነበት ሁኔታ የተፈጥሮ ሀብቱን ጠብቆ ማቆየት አዳጋች መሆኑን እንድንረዳ አድርጎናል። ስለዚህም አሁን ባለንበት ሁኔታ አባቶቻችን የተፈጥሮ ሀብቱን ጠብቆ ባቆዩበት ሁኔታ ጠብቆ ማቆየት አስቸጋሪነቱን እየታዘብን መጥተናል። በዚሁ መሰረት ከተለያዩ ረጂ ድርጅቶች ጋር በመተባበር የማህበረሰቡን ኑሮ ለማሻሻል የሚሰሩ በርካታ ተግባራት ቢኖሩም ዘላቂ መፍትሄ ሊሆን የሚችለው የካርበን ክፍያ ስርዓት እውን ማድረግ መሆኑ ታውቆ ተግባራዊ እንቅስቃሴ ተጀምሯል። ማህበረሰባችንን ተፈጥሮ ሀብቱን ጠብቀህ ኑር ከማለት ባሻገር የተፈጥሮ ሀብቱ ኢኮኖሚ አመንጭቶ ኑሮውን ማሻሻል የሚችልበት ሁኔታ ላይ መሰራት እንዳለበት እንደ ፓርቲም እንደ መንግስትም እንደ ተቋምም አምኖበት ተግባራዊ የተለያዩ አማራጮችን በመጠቀም ከዘርፉ ተጠቃሚ መሆን በሚቻልበት ሁኔታ ላይ እንደሚሰራም ምሁራኑ አንስተዋል። ጥንት የማህበረሰባችን ታሪክ በአስተዳደራዊ መንገዱም ቢሆን በባህላዊ እይታችንም ቢሆን ተፈጥሮ ጋር ታርቆና ተዋህዶ የኖረ ማህበረሰብ በመሆኑ ጠብቆ ያቆዩትን ሀብት በተቻለ መጠን የጥበቃ መንፈስ ብቻ በመላበስ ሳይሆን በዘመደ መንገድ የመጠቀም እሳቢያችንን አስፍተን አይተን በተለያዩ መንገዶች ጥንት የነበረውን ነገር አያይዘው የሚሰሩ ሰፊ ስራዎች አሉ። አሁን ባለው ሁኔታ አሳታፊ ደን ማህበራት አደረጃጀት ይጠናክሮ እንዲቀጥል፣ አሳታፊ ደን ማህበራት አደረጃጀቶች ደግሞ የኑሮ አማራጮቻቸውን ተጠቅሞ ደንን አጥፍቶ ከመጠቀም ደን ውስጥ ያሉ የተለያዩ ብዝሃ ህይወቶችን አጥፍቶ ከመጠቀም ወጥቶ የተለየ የኑሮ አማራጭ በመያዝ በህይወት ጠብቆ እንዲጠቀሙ የተለያዩ ፕሮጀክቶች እየተረባረቡ እየሰሩ ያሉበት ስራዎች ስላሉ እነኛን የኑሮ አማራጮችን በመጠቀም ሌሎች የገቢ ማምንጫ አማራጮችና ስራዎችን ማስፋት ያስፈልገናል። በሌላ መንገድ ደግሞ ከደን ጋር በወንድማማችነት አብሮ የሚሄዱ ስራዎችን ማጠናከር ይጠበቅብናል። ደንን አጥፍተን የሌላ ኑሮ አማራጭ ከመስራት ለምሳሌ ደንን አጥፍተን ወደ እርሻ ከማስፋት ይልቅ ከደን ጋር ተዋህዶ በወንድማማችነት መንፈስ የሚሄዱ ስራዎች አሉ። ትላንት ጥንት አብሮ የመጣ የኮቦ ባህል ያልነውን በዘመነ መንገድ እየተሰራጨ ያሉ የንብ ቀፎችን በመያዝ ሺና ከዛ በላይ በየጊዜ ሰዓት ጊዜ ሳይቆጥሩ የሚያብቡ የአበቦች ክምችት የሚመጣው ተፈጥሮን ሲንጠብቅ ስለሆነ እሱ ላይ የምናጎላበት ሌሎች ደንን በህይወት ጠብቀን አብረን አዋህደን የምንዳቸው ከደን ጋር አብሮ ተዛማችነት ያላቸው የጥበቃውን ስራ አብሮ የሚያጠናክሩ ስራዎች ትኩረት አድርገን ባልተማረ ጭንቅላት ብዙ ባልተደገፈ ሁኔታ ላይ ጥንት ተጠብቆ የቆየውን ተፈጥሮ አብረን ጠብቀን የተፈጥሮ ሚዛን ሳይዛባ የተፈጥሮ ሚዛን ሲዛባ ደግሞ የሰው ልጅ የመኖር ሚዛኑ ስለሚዛባ ሳይዛባ አብሮ እንድንቆይ ሁሉም ማህበረሰብ ክፍል ከተነካካና ከተበላሸ ብልሽቱ ለሁሉም ስለሚሆን ጠብቀን የማቆየት ስራዎችን ተጠናክረን በየቦታ መስራት አለብን። መንገድ አሁን በአረንጓዴ አሻራ እሳቤ እየተተከለ ያለው ተከላዎችና ሌሎችን መትከል ብቻም ሳይሆን እንክብካቤውን አጠናክረን የባዮስፌሩ አካል እያደረግን ፐሪዮዲካል ሪቪው ወይም በ10 ዓመት ውስጥ አንዴ የሚደረገው ጥናትም ምን ስራዎች ተሰሩ የሚለውን የሚያረጋግጥ ስለሆነ ጥንትም ታሪክ ያለን ባህል ያለን ጠብቀን ያቆየን ዛሬም ጠብቀን የማቆየት አቅምና ስራ ያለን ማህበረሰብ እንደሆነን ምስክርነቱን እየሰጠን መቀጠል አለብን የሚል ነው። አመሰግናለሁ። የአሁኑ ትውልድ ትልቅ ኃላፊነት ስለሆነ ይሄ ማስቀጠል መቻል አለበት። ደን ማለት ለከፋ ህይወት ብሎ የሚወስድ ነው። ደን ከሌለ ህይወት የለም። ደንን ለመድኃኒትነት ይጠቀማል። ከዛም አለፍ ሲል ለቱሪስት ለኢኮቱሪዝም ዘርፍም ጠቀሜታው በጣም ከፍ ያለ ነው። ዞናችን በርካታ የተፈጥሮ ሀብት ያለበት ነው። ከዛም አለፍ ሲል ለቱሪስት መዳረሻ ሊጠቅሙ የሚችሉ በርካታ ተፈጥሮ ሀብቶች አሉ። ለአብነት ያክል የእግዜር ድልድይ ማንሳት ይቻላል። የፊል ውሃዎችን ማንሳት ይቻላል። በአርታ ፏፏቴ ማንሳት ይቻላል። እንደዚህን አጠቃላይ ሰብሰብ አድርገን ቱሪስት እንዲመጣ ብናደርግ በአንድ በኩል ኢኮኖሚያችን ያደገ ይሆናል። በሁለተኛ ደረጃ ይህ ሀብት ሳይጠፋ ለትውልድ እንዲተላለፍ ልናደርግ እንችላለን። ይህንን መነሻ በማድረግ የዞኑ መንግስትም ትኩረት ሰጥቶ እየሰራ ያለበት ሁኔታ አለ። የተወደዳችሁ የፕሮግራማችን ተከታታዮች
በመግቢያችን እንዳመለከትናችሁ ደን ከሰው ልጆች ሕይወት ጋር በእጅጉ የተቆራኘ ነው። የደን መኖር ውሃ፣ ምግብና መጠለያን በቀላሉ እንድናገኝ ያስችለናል። እናም ሀገሪቱ የጀመረችውን የአረንጓዴ አሻራ መርሃ ግብር አጠናክሮ በማስቀጠል የቀደሙት አባቶቻችንን የደን ጥበቃና እንክብካቤ ታሪክ መድገምና ሕይወት እንዲቀጥል ማድረግ አለብን የሚለው የጣቢያችን መልእክት ነው። ሰላም።